አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢስላም ምንድነው? ምንን ያስተምራል? ይላል የዛሬው ርዕሳችን። ከልብ ካዳመጣችሁት ወደ ልብ የሚገባ መልእክት ነው። ኢስላምን በጊዜም ሆነ በቦታ የማይገደብ ሁሉን አቀፍ የሕይወት ቀመር ነው። በኢስላም የእያንዳንዱ ሰው የመዳንም መንግሥተ ሰማያትን የመውረስ ጥያቄ መልስ የሚያገኘው በተለያዩ የሕይወት ገጽታዎች ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ፣ መንፈሳዊ ወዘተ መለኮታዊን መመሪያ ተግባራዊ እንደ ማድረጉ መጠን ነው። ኢስላም ለሁሉም የሰው ልጆች ለየትኛውም ዘመንና ቦታ የተላከ በመሆኑ ለማንኛውም ሰው ቢሆን ለመማርም ሆነ ለመረዳት እንዲሁም ለመተግበር የሚያዳግት አይደለም። የኢስላም አስተምህሮቶችም የሚያነጣጥሩት የሰው ልጅ በምድራዊ ሕይወቱም ቢሆን ሊኖር በሚገባው መንገድ እንዲኖር ማለትን በምድር ላይ የተሰጠውን የኸሊፋነት የወኪልነት አደራ በተገቢው መንገድ እንዲወጣ የሚያስችለውን ኑሮ እንዲኖር ማድረጉ ላይ ነውና ከሰው ልጅ ተፈጥሮና ባህርያት ጋር ፍጹም የተስማሙና የተጣጣሙ ናቸው። ኢስላም የሚፈልገው የሰው ልጅ ለአንድ አምልኮ ብቻ ተገዢ ሆኖ እንከን የለሽን መለኮታዊ ፍትሕን አስፍኖ በእውነተኝነት፣ በእኩልነት፣ ወንድማማችነት ላይ የተመሠረተ ሥርዓት እንዲገነባ ነው። በዚህ ዓለምም ይሁን በመጻዊው ለመላው የሰው ዘር የተሟላ ሰላምና ደስታ ሊያመጣ የሚችለውም ይኸው መንገድ ብቻ ነው። ኢብራሂም ማቲየን ይንግ የተባሉ ቻይናዊ ሙስሊም ዲፕሎማት የእስላምን አስተምህሮቶች አስመልክተው እንዲህ ብለው ነበር። ኢስላም ብሔረተኝነትን ሳይሆን ዓለም አቀፋዊነትን ያስተምራል። የአረቦችም ሆነ የሌላ ብሔር ሕዝብ የግል ጥሪት አይደለም። የየትኛውም አገር ዜጋ የየትኛውም ብሔር ወይም ብሔረሰብ አባል ሙስሊም ሊሆን ይችላል። ኢስላም ራሱ ሎጂክ አመንኪዮ ነው። ቀደምት አስተምህሮቶች ተበርዘዋልና አስፈላጊ ክፍላቸው ብቻ በኢስላም ውስጥ ተገቢ ቦታ ተሰጥቶታል። አዎ እውነት ነው። ትላንትና ዛሬም ሆነ ነገ ኢስላም ከእያንዳንዳችን ሕይወት ጋር ይጣጣማል፣ ይስማማል። ደፋ ቀና የሚያበዛው የዘመናችንም ሰው ቢሆን ከሀብትና ከንብረት ይበልጥ ኢስላም ያስፈልገዋል። ጥረቱ ሁሉ ደስታና ሰላም የተሞላበት ሕይወትን ለመኖር ሳለ ይህ የሚገኘው በኢስላም ነው። በዚህ ዓለምም ሆነ በሚቀጥለው ያሉ ነገሮች ሁሉ የሚዳሰሰው መለኮታዊ ፈለግ ኢስላም ለመላው የሰው ዘር የተሰጠ ሁሉን አቀፍ መመሪያ ነው። ያ ሰው የሚገባው ሆነ ኢስላም ለሰው ልጅ ፍጹም የተሟላ የሕይወት ጎዳናን ይጠቁማል። ሁለንተናዊ ወንድማማችነትን ይሰፍን ዘንድ ሰዎች ሞራላዊ ባህልን እንዲያዳብሩ፣ ለማንም ቢሆን መልካም እንዲሆኑ፣ አባካኝነትን እንዲዋጉ፣ ከሌሎችም ጋር በሰላም በመኖር ቻይና ታጋሽ እንዲሆኑ፣ ሰው የዓለማትን ፈጣሪ እንዲያውቅና እንዲገነዘብ ብሎም በሕይወቱ ውስጥ የሚያጋጥሙትን ነገሮች ሁሉ የቁርአንን አስተምህሮቶች እውን ከማድረግና የነቢዩን ፈለግ ከመከተል አንጻር እንዲያይ በአንጾት ያሳስባል። ኢስላምን አምኖ መተግበር ማለት በዚህኛውም ዓለም ቢሆን እውነተኛ ደስታን የተላበሰ ሕይወት መምራት ማለት ነው። ምክንያቱም ኢስላም ይህኛውም ዓለምም ሆነ ቀጣዩን አይዘነጋንምና ሃይማኖት ብቻ ሳይሆን መላው የሰው ዘር ሊከተለው የሚገባ ፍጹም የሕይወት ቀመር ነውና። ኢስላም እውነተኛውን አሃዳዊ እምነት ያስተምረናል። ሰው ከፈጣሪው በቀር ለማንም ለምንም ኃይል የማያጎበድድበትንና ከሱ በስተቀር ተገቢነት የሌላቸው አማልክትም የሚወገዱበትን እምነት። ኢስላም በዓለማችን ካሉት ሃይማኖቶች ሁሉ ምክንያታዊና የሰው ልጅ አእምሮ የሚቀበለው ሃይማኖት ነው። ምክንያቱም በየትኛውም ሀገር የሚኖር ሰው ሊቀበላቸውም ሆነ ሊተገብራቸው የሚከብዱ ነገሮችን አያስተምርም አያዝምና። ኢስላም የአንድ ፈጣሪ መኖር በትክክል ተረድተን ተገንዝበን ሙሉ በሙሉ ለእርሱ ብቻ የምንበረከክበት ፍኖተ ሕይወት ነው። ማንኛውም ሰው ሊማረውና ሊረዳው እንዲሁም ሊተገብረው የሚችል እንጂ ለአንተ አልገባህም ወይንም አልተገለጸልህም በሚል ሽፋን የሚያድበሰብሱት የባዶ ተስፋ ቁልል አይደለም። ኢስላም ሰላም ነው። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።